ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የታላቁ የአንድነት ፎሎአፕ ግሩፕ አባላት በሙላ በአገር ውስጥም በአገር ውጭም የምትገኙ እንዴት ዋላችሁልኝ እንዴት ለይሳ ድረሳችሁልኝ እንግዲህ ዛሬ በታላቁ በሱዳን ካርቱም አንዱ የሆኑ ሾፓችን ላይ እንገኛለን ማለት ነው። እንግዲህ በትናንትና ዕለት ወደዚህ ወደ ታላቁ ወደ አንድነት ፎሎአፕ ግሩፕ መጥቶ ወስኖ ዛሬ ደግሞ ስራ መጀመር የቻሉ ጀግኖች በአሁኑ ሰዓት እንግዲህ ወደ ኩባንያችን ሴልሳቸው ሪፖርት እየተደረገ ይገኛል ማለት ነው። በዚህ መልኩ እንግዲህ ብራቸው ልኮ በአሁኑ ሰዓት ወደ ካምፓኒያችን ሴልሳቸው ሪፖርት እየተደረገ ይገኛል። እንግዲህ እሷም እንደማንኛውም ሰው ከዚህ ቀደም አረብ ሀገር ቤት ላይ ነበረች። በአሁኑ ሰዓት ደግሞ በቁርጠኝነት በአላፍነት ለብዙ ሰዎች ምሳሌ በመሆን እንግዲህ ሴልሶቹን ሪፖርት እያደረገች ትገኛለች። በኩባንያችን የቻይና ፕሮሞሽን አቺቨር እንደዛም ደግሞ የመኪና ተሰላሚ ነች። አልማዝ ትባላለች። እንግዲህ አልሚ ምን እየሰራች ነው? ሰላም ጤና ይስጥልኝ። እዚህ ግሩፕ አባላት በአጠቃላይ እንዴት ናችሁ? ሰላማችሁ ያብዛልኝ በያላችሁበት። እንግዲህ ታላቅ ሊደር መሲ እንዳለችው ሴልስ እያስገባን እንገኛለን። በሙሉ ቁርጠኝነት የካምፓኒያችን መረጃ በመውሰድ በሙሉ ቁርጠኝነት በዛሬው ዕለት ወደ ካምፓኒያችን የተቀላቀሉ ጀግኖች ለውጥ ይገባኛል ስኬት ይገባኛል ብለው በዛሬው ዕለት እንግዲህ ወደ ካምፓኒያችን ተቀላቅለዋል። እዚህ ጋር እያስመዘገብኳቸው እገኛለሁ ማለት ነው። በዛሬው ዕለት የተመዘገባችሁ እንኳን ደስ አላችሁ፣ ኮንግራቹሌሽን። ይሄ ውሳኔያችሁ ደግሞ ነገ ትልቅ ቦታ ላይ ያደርሳችኋል። በርቱ። እሺ አልሚ እናመሰግናለን። እንግዲህ አልሚም እንደማንኛውም ሰው ትናንትና ኦንላይን ላይ ይሄንን መረጃ ወስደው ተግባር ቀይራ በአሁኑ ሰዓት እንግዲህ በኩባንያችን እጅግ የሚገራረሙ ስራዎችን እየሰራች ትገኛለች። እዚህ ጋርም እንግዲህ የብሮንዝ ላይ ዲስትሪቢዩተርና እንደዛም ደግሞ የመኪና ተሰላሚ ከኢትዮጵያ ድረስ መጥቶ እንግዲህ በአሁኑ ሰዓት እጅግ የሚገራረሙ ስራዎችን እየሰራ ይገኛል። እንደዛም ደግሞ እንግዲህ እዚህ ጋር በዛሬ ቀን እንግዲህ የሚገራረሙ ሴልሶችን እየተቀበለ ወደ ካምፓኒ ሪፖርት እየተደረገ ይገኛል። እዚህ ጋር ደግሞ እንግዲህ ታላቅ ሊደር አለ። ይህ ሊደር እንግዲህ ትናንትና ምሽት የግሩፓችን መሪ ሊደር ጌች ነው። እንዴት ነው ሊደር ጌች? አለው እግዚአብሔር ይመስገን። መሲ እንደምን አላችሁ? የአንድነት ፎሎአፕ ግሩፕ አባላቶች በሙሉ እንግዲህ ዛሬ እጅግ ልዩና ደስ የሚል ቀን እያሳለፍን እንገኛለን። እንግዲህ እዚህ ጋር እንደምታዩት የኦንላይን ላይ አምኖ ስራቸውን የጀመሩ ሴልሳቸው በአግባቡ ወደ ኦፊስ እየገባ ይገኛል ማለት ነው። እናንተ ትችላላችሁ። በርቱ፣ ጠንክሮ የውሳኔ ሰው ሆኖ ስፔሻሊ መልእክት ማታ የተላለፈልን በአዲስ ጉዲሳ መልእክት የተላለፈልን እጅግ በጣም የሚገርም መልእክት ነበርና ስለዚህ ያንን ተግብሩ። በርቱልኝ። አመሰግናለሁ። መልካም ጊዜ ይሁንላችሁ። እሺ ሊደርገች እናመሰግናለን። እንግዲህ እዚህ ጋር ደግሞ ታላቅ ሊደር አለ። ይህም ከኢትዮጵያ ዋጋ ከፍሎ በአሁኑ ሰዓት እንግዲህ ሙሉ ጊዜን ሰጥቶ እየሰራ ይገኛል። አንዋር ይባላል። እንግዲህ በአሁኑ ሰዓት በሚገርም ሁኔታ ከኢትዮጵያ ድረስ ዋጋ ከፍሎ መጥቶ የሚገራረሙ ስራዎችን እየሰራ ይገኛል። ይህ ደግሞ የካምፓኒያችን ባክግራውንድ ወይም ደግሞ የካምፓኒያችን ፕሮፋይል ይህን ይመስላል ማለት ነው። ስለዚህ በርቱ፣ ጠንክሩ። የወሰናችሁት ወደ ተግባር ቀይሩ። ወደ ተግባር የቀየራችሁ ደግሞ ጠንክሩ፣ በርቱ። ስኬት ጫፍ ላይ እንገናኝ። መሲኒን ከሱዳን ካርቱም የዛሬ የግሩፕ መሪያችሁ። መልካም ቀን።